ታውቃላችሁ? በዓለማችን እጅግ ተወዳጁ መጠጥ የተገኘው ከዛሬ 4700 ዓመታት በፊት ባልታሰበ ሁኔታ እንደነበር። ከዚህ ታሪክ ጀርባ ያለው ነገር በጣም ያስገርማችኋል። እንኳን ወደ ኔክስት ኢትዮጵያ ዩቲዩብ ቻናላችን በሰላም መጣችሁ። በዚህ ቪዲዮ የሻይን አስገራሚ ታሪክ፣ እንዴት እንደተገኘ፣ ከየት እንደመጣ እንዲሁም አሁን በየዕለቱ ወደን የምንጠጣው ትኩስ መጠጥ እንዴት ሊሆን እንደቻለ እንመለከታለን። 2737 ከክርስቶስ ልደት በፊት በጫካ ውስጥ የሻይ ቅጠል ዛፍን ተደግፎ የተቀመጠ ሸኖንግ የተባለ ንጉሥ ውሃ እያፈላ በነበረበት ጊዜ አንዲት ቅጠል ወደሚያፈላበት ዕቃ ትገባለች። ንጉሥ ሸኖንግም የቅጠሏን ውህድ ከቀመሰ በኋላ በጣም ይወደዋል። ዓለም የሚወደው ትኩስ መጠጥ ሻይ የተገኘው እንደዚህ ነው። ሻይ ቅጠልን በሙቅ ውሃ አፍልተው ቀጥታ ከመጠቀማቸው በፊት መጀመሪያ እንደ ቂጣ ያዘጋጁትና እየቆረሱ ያፈሉት ነበር። ቻይናውያን ሞቻ ወይም ማቻ ብለው ሰየሙት። ማቻ እጅግ ተወዳጁ የቻይና ባህላዊ መጠጥ ሆነ። በ9ኛው ክፍለ ዘመን በታንግ ስርወ መንግስት ጊዜ አንድ ጃፓናዊ መነኩሴ ለትምህርት ወደ ቻይና በሄደበት ወቅት ወደ ሀገሩ ጃፓን ሲመለስ የሻይ ቅጠልን ለመጀመሪያ ጊዜ ለሀገሩ አስተዋወቀ። ከዛ ጃፓናውያን የራሳቸውን የሻይ አፈላል ባህል አመጡ። በ14ኛው ክፍለ ዘመን በሚንግ ስርወ መንግስት ጊዜ የቻይና ንጉሥ ከሻይ ቅጠል ቂጣ ወደ ደቃቅ የሻይ ቅጠል አጠቃቀም ስታንዳርድ እንዲቀየር አደረገ። በዚህ ጊዜ ቻይና የሻይ ቅጠልን ኤክስፖርት ማድረግ ጀመረች። ይህም ቻይና የንግዱን ዓለም ሀያልና ገናና ሆና እንድትቆይ ያደረጋት። በ16ኛው ክፍለ ዘመን የደች እና የፖርቹጋል ነጋዴዎች ወደ አውሮፓ በከፍተኛ መጠን ገዝተው ማስገባት ጀመሩ። የፖርቹጋሏ ልዕልት ካትሪን የእንግሊዙን ንጉሥ ቻርልስ II በ1662 ስታገባ ለታላቋ ብሪታንያ ሻይ የመጠጣት ባህልን አስተዋወቀች። ወደ እንግሊዝ ስትሄድ ሻይ ቅጠልን አዘውትራ ስለምትጠቀም እንዲሁም ለመኳንንቶች ስላስተዋወቀች ሻይ በታላቋ ብሪታንያ ተወዳጅነትን አገኘ። ታላቋ ብሪታንያም የሻይ ቅጠልን ከቻይና ለማምጣት ወሰነች። የምስራቅ ህንድ ካምፓኒ የምስራቅ ህንድ ካምፓኒ የተመሰረተው በ17ኛው ክፍለ ዘመን ሲሆን የእንግሊዝ ንግድ ማዕከል ነበር። በ1689 ይህ ካምፓኒ ከቻይና ሻይ ቅጠልን ማስመጣት ጀመረ። በዚህ ጊዜ ቻይና በጣም ሀብታም ሀገር ሆነች። ከሌሎች ሀገራትም ምንም የምትፈልገው ነገር አልነበረም። ብቸኛ የምትፈልገው ነገር ሲልቨር ወይም ብር ብቻ ነበር። ታላቋ ብሪታንያም የሻይ ቅጠልን በብር ወይም በሲልቨር ትገዛ ነበር። ነገር ግን ይህ ግብይት እንደማያዛልቃት የተረዳችው እንግሊዝ ኦፒየም በሚባል እጽ መለዋወጥ እንዲጀመር አደረገች። ከጊዜያት በኋላ ይህ እጽ በቻይና ህዝብ ላይ የጤና ችግርን አመጣ። ህዝቦቿን ሱሰኛ አደረጋቸው። ከ3 ሰዎች አንዱ የዚህ እጽ ሱሰኛ ሆኖ ተገኙ። በ1839 የቻይና የጦር አዛዥ ከታላቋ ብሪታንያ የሚመጡ ኦፒየምን የጫኑ መርከቦች ላይ እገዳን እንዲጣል አዘዙ። ከዛም እንግሊዝ የመጀመሪያውን አታሳበች። ጦርነቱ እስከ 1842 ድረስ ተካሂዶ በስተመጨረሻ በታላቋ ብሪታንያ አሸናፊነት የሆንግ ኮንግ ወደብንና ሌሎች 4 ወደቦችን ተቆጣጥራ የተለያዩ ግብይቶች በታላቋ ብሪታንያ እጅ ወደቁ። በ1856 የቻይናው ንጉሥ ዚያንፌንግ ኦፒየም የተባለን እጽ ህገወጥ እንዲሆን ቢያዝም እንግሊዝና ፈረንሳይ በኃይል ኦፒየምን ህጋዊ እንዲያደርግ ሲሉ ሁለተኛውን የኦፒየም ጦርነት ከፈቱ። የታላቋ ብሪታንያ ገዢ ቻይናውያን ሻይ ቅጠልን አብቅለውና አዘጋጅተው በከፍተኛ ትርፍ እንደሚሸጡላቸው ሲረዱ ይህን ነገር ወደ ራሳቸው ማዞር ፈለጉ። እንግሊዛውያን አሳም በምትባል የህንድ ግዛት ውስጥ እንደሚበቅል አወቁ። በአሳም ሻይ ቅጠልን መስራት እንደሚቻል ቢረዱ የቻይናን ሻይ ቅጠል የሚመስል ጣዕም እንዳልሆነ ስላወቁ የቻይናን ሻይ ቅጠል ወደ አሳም ህንድ አምጥተው ማምረት ከቻሉ ንግዱ በእጃቸው እንደሚገባ አሰቡ። የቻይና መንግስት ስለ ሻይ ቅጠል ምርት ንግድና ሂደት መረጃ ለሌሎች መስጠትን ከለከለ። ስለዚህ የምስራቅ ህንድ ካምፓኒ ማወቅ ከፈለገ የግዴታ መስረቅ አለበት። ስለዚህም የእጽዋት መርማሪውን የስኮትላንድ ዜግነት ያለውን
ሮበርት ፎርቱንን ወደ ቻይና በ1848 ከምስራቅ ህንድ ካምፓኒ ተላከ። ይህም ሰው የሻይ ቅጠልን ምርጡን ዘርና የቻይናን የሻይ ቅጠል አመራረት ለመስረቅ ስራውን ጀመረ። ከዛም ማወቅ ያለበትን ነገር ተመልክቶ ወደ ሀገሩ ተመለሰ። እንግሊዝ በህንድ ሀገር ምርቷን ጀምራ ከቻይና ባነሰ ዋጋ ሻይ ቅጠልን ለዓለም አቀረበች። በቅኝ ወደ ገዛቻቸው ሀገራትም ሻይ የመጠጣት ባህልን አስፋፋች። ዛሬ ሻይ በቢሊዮኖች የሚወደድ መጠጥ ነው። ከጃፓን ማቻ እስከ እንግሊዝ ጥቁር ሻይ ብሎ በሀገራችን ኢትዮጵያ ሻይ በዕለት ተዕለት ኑሯችን ልዩ ቦታ ያለው ትኩስ መጠጥ ነው። የተለያዩ የጤና ጥቅሞች አሉት። የዛሬ ቪዲዮአችን ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለን። በቀጣይ ጠቃሚ ቪዲዮ እስከምንገናኝ ድረስ እንዲሰራላችሁ የምትፈልጉትን ድረስ ኮሜንት አድርጉልን። እስከዛው መልካም ጊዜ